ሰላም የዛይ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ርዕስ ምናልባት በህይወታችሁ ከሰማችኋቸው የቢዝነስ ትምህርቶች ሁሉ የበለጠ አስተሳሰባችሁን የሚቀይርና ለካኔ እስካሁን ስራ እንጂ ቢዝነስ አልነበረኝም ብላችሁ እንድትነቁ የሚያደርግ ወሳኝ መልእክት ነው። ብዙዎቻችን አሜሪካ ወይም አውሮፓ ስንመጣ አንድ ትልቅ ህልም አለን። እሱም የራሴን ቢዝነስ መክፈት የሚል ነው። አለቃ ሲቆጣን፣ ስራ ሲበዛብን ወይም ነፃነት ስንፈልግ በቃ ስራዬን አቁማለሁና የራሴን ቢዝነስ እጀምራለሁ እንላለን። ይህ በጣም ጥሩ ህልም ነው። ነገር ግን እዚህ ጋር ነው ብዙዎቻችን ሳናውቀው የምንገባበትና ከዓመታት በኋላ በጣም የከፋ ድካም ውስጥ የሚከተን አንድ ወጥመድ ያለው። ይህንን ወጥመድ ማይክል ገርበር የተባለ የቢዝነስ ሊቅ ዘ ኢሚዝ ወይም የኢንተርፕረነሩ ተረት ይለዋል። ዛሬ ይህ ወጥመድ ምን እንደሆነም ብዙ ሰዎች ለምን ቢዝነስ አለኝ ብለው ለራሳቸው ሌላ የሥራ እስር ቤት እንደሚፈጥሩና ከዚህ ወጥታችሁ እንዴት እውነተኛ ባለሀብት ወይም ኢንተርፕረነር መሆን እንደምትችሉ በጥልቀት ለ25 ደቂቃዎች እናወራለን። በተለይ ኢትሲ ላይ ለመስራት ያስባችሁ ወይም የጀመራችሁ ይህ ቪዲዮ ለእርስዎ ነው። እስቲ በመጀመሪያ ስለዛ ወጥመድ እንነጋገር። ነገሩ የሚጀምረው ኢንተርፕረናል ሲዘር በሚባል ስሜት ነው። አንድ ሰው በሆነ ሙያ ጎበዝ ይሆናል። ለምሳሌ አንዲት እህታችን ጥሩ ፀጉር ሰሪ ልትሆን ትችላለች፣ ወይም አንድ ወንድማችን ጥሩ የጭነት መኪና ሾፌር ሊሆን ይችላል፣ ወይም ደግሞ ኮምፒውተር ላይ ዲዛይን መስራት የሚችል ልጅ ሊሆን ይችላል። ይህ ሰው አንድ ቀን ይቀመጥና ምን ያስባል? እኔ እኮ ይህንን ስራ መስራት እችላለሁ፣ ታዲያ ለምን ላለቃ ይሰራሉ? ለምን የራሴን ከፍቼ ለራሴ አልሰራም ይላል። በስሜት ይነሳሳና ስራውን ያቆማል። የራሱን ሱቅ ይከፍታል። ጓደኞቹ ዋው ጀግና ይሉታል። እሱም አይዞኝ የራሴ አለቃ ሆንኩ ብሎ ይደሰታል። ግን ከ3 ወር ወይም ከ6 ወር በኋላ እውነታው ሲመጣ ምን ይፈጠራል? ቀድሞ ለአለቃው በሳምንት 40 ሰዓት ብቻ ነበር የሚሰራው። አሁን ለራሱ 80 ሰዓት መስራት ይጀምራል። ቀድሞ የሚያስጨንቀው ፀጉር መቁረጡ ወይም መኪና መንዳቱ ብቻ ነበር። አሁን ግን የሱቁ ኪራይ ያስጨንቀዋል፣ የኤሌክትሪክ ቢል ያስጨንቀዋል፣ ታክሲ ያስጨንቀዋል፣ ደንበኛ መጥፋቱ ያስጨንቀዋል። እረፍት የለውም፣ ቅዳሜና እሁድ የለውም። ከስራ ወጣሁ አለ፣ ግን ለራሱ የባሰ አለቃ የሌለው ግን እረፍት የሌለው ስራ ፈጠረ። ይህ ሰው ቢዝነስ የለውም። ይህ ሰው ያለው ስራ ወይም ጆብ ነው። ልዩነቱ ምንድን ነው? ቢዝነስ ማለት ያለ እናንተ የሚሰራ ስርዓት ነው። ስራ ማለት ደግሞ እናንተ ከሌላችሁ የሚቆም ነገር ነው። ያ ፀጉር ሰሪ ታሞ ቢተኛ ገቢው ያቆማል። ያ የኢሲ ሻጭ ኮምፒውተሩን ካልከፈተ ገቢው ያቆማል። ይህ ቢዝነስ አይደለም። ይህ ሰልፍ ኢምፕሎይመንት ወይም የራስ ስራ ይባላል። እዚህ ጋር ነው ብዙዎቻችን ያለው እና ከዚህ ካልወጣን እድሜ ልካችንን እየሮጥን እንቀራለን። ታዲያ መፍትሄው ምንድን ነው? መፍትሄውን ለማግኘት መጀመሪያ ውስጣችን ያለውን ማንነት መለየት አለብን። ማይክል ገርበር እንደሚለው አንድ ቢዝነስ በሚጀምር ሰው ውስጥ 3 የተለያዩ ሰዎች አሉ። 3 እርስ በርስ የሚጣሉ ማንነቶች። እነዚህን ለይተን ካላወቅን ስኬታማ መሆን አንችልም። የመጀመሪያው ማንነት ዘ ቴክኒሻን ወይም ቴክኒሻኑ ይባላል። ይህ በውስጣችን ያለው ስራ መስራት የሚወደው ክፍል ነው። ለቴክኒሻኑ ማሰብ ስራ አይደለም፣ ማቀድ ስራ አይደለም። ለሱ ስራ ማለት እጅን አበላሽቶ መስራት ነው። ኢትሲ ላይ ከሆኑ ዲዛይን መስራት፣ ፎቶ ማስተካከል፣ ኪወርድ መፈለግ፣ ይሄ ለቴክኒሻኑ ደስታው ነው። ስራውን ራሴ ካልሰራሁት አላምንም የሚለው እሱ ነው። ማንም እንደኔ ያውቁም የሚለው እሱ ነው። 70% የሚሆነው ማንነታችን ይሄ ነው። ችግሩ ምንድን ነው? ቴክኒሻኑ ስለ ወደፊቱ አያስብም። እሱ የሚያስበው ስለ ዛሬው ስራ ብቻ ነው። እሱ እስካለ ድረስ ቢዝነሱ ከሱ አቅም በላይ ማደግ አይችልም። ምክንያቱም ልጆቹ 2 ሰዓቱ 24 ሰዓት ብቻ ስለሆነ። ሁለተኛው ማንነት ዘ ማናጀር ወይም ማናጀሩ ነው። ይህ በውስጣችን ያለው ስርዓት የሚወደው ክፍል ነው። ነገሮችን በቦታቸው ማስቀመጥ ይፈልጋል። ትላንት ምን ሰራን? ነገ ምን እንሰራለን? ወጪው ስንት ነው? ገቢው ስንት ነው ብሎ ይጨነቃል። ቴክኒሻኑ ዝም ብሎ መስራት ይፈልጋል። ማናጀሩ ደግሞ ያንን ስራ በስርዓት መምራት ይፈልጋል። እነዚህ ሁለቱ ሁሌም ይጣላሉ። ሶስተኛውና በጣም አስፈላጊው ማንነት ዘ ኢንተርፕረነር ወይም ባለሀብቱ ነው። ይህ ክፍል በጣም ትንሽ ነው፣ ምናልባት 10% ብቻ። ግን ቢዝነሱን ወደፊት የሚገፋው እሱ ነው። ባለሀብቱ ህልም አላሚ ነው። እሱ አሁን ስላለው ችግር አይጨነቅም። እሱ የሚያየው የወደፊቱን ነው። እሱ የሚጠይቀው አንድ ወሳኝ ጥያቄ አለ። የቢዝነስ እንዴት እኔ ሳልኖር ይሰራል የሚለውን ነው። እሱ ራሱ ዲዛይን አይሰራም፣ ራሱ ፎቶ አያነሳም። እሱ የሚያስበው እንዴት ይህን ቢዝነስ አሳድጌ ዘላቂ የገቢ ምንጭ አደርገዋለሁ ብሎ ነው። አብዛኞቹ ጀማሪዎች የሚወድቁት ለምንድን ነው?
ምክንያቱም 100% ጊዜያቸውን እንደ ቴክኒሻን ስለሚያጠፉ ነው። ጠዋት ይነሳሉ፣ ዲዛይን ይሰራሉ፣ ማታ ይተኛሉ። ነገም ያንኑ ነው። ማን ነው ስለ እድገት የሚያስበው? ማን ነው ስለ ስትራቴጂ የሚያስበው? ማንም። ለዛ ነው ቢዝነስ የማይቀየረው። አሁን ወደ ዋናው ቁልፍ ነጥብ እንምጣ። በቢዝነስ ዓለም ውስጥ ሁለት አይነት ስራ አለ። ይህንን በወርቅ ቀለም ብትጽፉት ይጠቅማችኋል። አንደኛው working in the business ወይም በቢዝነሱ ውስጥ መስራት ይባላል። ሁለተኛው working on the business ወይም በቢዝነሱ ላይ መስራት ይባላል። ልዩነቱ ምንድን ነው? working in the business ማለት እናንተ የቢዝነሱ ሞተር ናችሁ ማለት ነው። ልክ መኪናውን እየገፋችሁ እንደመሄድ ነው። ቲሸርት ዲዛይን ስትሰሩ፣ ኦርደር ስትከታተሉ፣ የደንበኛ ሜሴጅ ስትመልሱ እናንተ በቢዝነሱ ውስጥ እየሰራችሁ ነው። የሰራተኛን ስራ እየሰራችሁ ነው። ችግሩ መኪናውን እየገፋችሁ ስለሆነ ወዴት እየሄደ እንደሆነ ማየት አትችሉም። ድካም ብቻ ነው የሚተርፋችሁ። working on the business ማለት ግን መኪናውን ከመግፋት ወጥታችሁ መሪው ላይ ተቀምጣችሁ መንዳት ማለት ነው። ስትራቴጂ መንደፍ፣ አዳዲስ እድሎችን ማየት፣ ገንዘብ የት ላይ ኢንቨስት ማድረግ እንዳለበት መወሰን። ዘንድሮ 1000 ምርት አለኝ፣ በሚቀጥለው ዓመት እንዴት 5000 አደርሰዋለሁ ብሎ ማቀድ። ይሄ የባለ ሀብት ሥራ ነው። ዛሃይ የተፈጠረው ለዚህ ነው። የዛሃይ ዋና ዓላማ እናንተን ከworking in ወደ working on ማሸጋገር ነው። ብዙዎቻችሁ ወደኛ ትመጡና እኔ እኮ ዲዛይን አልችልም፣ ኮምፒውተር አልችልም ትላላችሁ። እኛ ደግሞ መልሰን እንኳንም አልቻላችሁ እንላለን። ለምን? ምክንያቱም ዲዛይን መስራት የባለ ሀብት ሥራ አይደለም፣ የቴክኒሻን ሥራ ነው። እናንተ እንዴት ዲዛይን ይደረጋል ብላችሁ መጨነቅ የለባችሁም። እናንተ መጠየቅ ያለባችሁ ምርጥ ዲዛይን የሚሰራው ማን ነው፣ እንዴት ቀጥሬ አሰራዋለሁ ብላችሁ ነው። ባለ ሀብቱ ሬስቶራንት ሲከፍት ራሱ ሽንኩርት ይከትፋል ወይስ ምርጥ ሼፍ ይቀጥራል? ቀጥሮ ነው የሚያሰራው። እሱ የሚቆጣጠረው ትርፉንና የደንበኛውን እርካታ ነው። እናንተስ ለኢሲ ሱቃችሁ ለምን ሽንኩርት መክተፍ ወይም ዲዛይን መስራት ፈለጋችሁ? ለምንስ በካንቫ ላይ ጊዜያችሁን ታባክናላችሁ? ያ የቴክኒሻን ሥራ ነው እና እንደ ቢዝነስ ሰው ጊዜያችሁ በጣም ውድ ነው። እናንተ በሰዓት $10 የሚከፈልበትን ሥራ እየሰራችሁ እንዴት $1000 ውጤት ትጠብቃላችሁ? አይመጣም። እስቲ ስለ ኤምሲ ዶናልድስ እንነጋገር። የዓለም ትልቁ የምግብ ቤት ኤምሲ ዶናልድስ በዓለም ዙሪያ በሺዎች የሚቆጠሩ ቅርንጫፎች አሉት። ግን አስተውላችሁ ከሆነ የኤምሲ ዶናልድስ ባለቤት እዛ ቆሞ በርገር አይጠብስም። እንዲያው ማናጀሮቹ ራሱ ብዙ ጊዜ ወጣቶች ናቸው። ኤምሲ ዶናልድስ ምርጥ በርገር ስለሚሰራ ነው ያደገው? አይደለም። እውነቱን እንነጋገር ከተባለ እናንተ ቤት ውስጥ ከኤምሲ ዶናልድስ የበለጠ የሚጣፍጥ በርገር መስራት ትችላላችሁ። ታዲያ ኤምሲ ዶናልድስ ለምን አሸነፈ? ለምን ሀብታም ሆነም? ምክንያቱም ኤምሲ ዶናልድስ የሸጠው በርገር ሳይሆን ሲስተም ወይም ስርዓት ነው። ሬይ ክሮክ የኤምሲ ዶናልድስ መስራች የፈጠረው ማንም ተራ ሰው ምንም የሌለው የ18 ዓመት ልጅ ገብቶ ልክ እንደ ዋናው ሼፍ አድርጎ በርገሩን እንዲሰራ የሚያስችል ሲስተም ነው። ዘይቱ ስንት ደቂቃ ይሞቃል? ስጋው ስንት ጊዜ ይገላበጣል? ጨው ስንት ይጨመራል? ሁሉም ተጽፎ ተሰርቶ ማሽን ሆነ ተቀምጧል። ሰውየው ቢቀየርም ስርዓቱ አይቀየርም። ለዛ ነው ቢዝነሱ ያለ ባለቤቱ የሚሰራው። ታዲያ አሁን እናንተም የት ጋር ናችሁ? ራሳችሁን ጠይቁ። ከጠዋት እስከ ማታ ኡበር እየነዳችሁ ማታ ደግሞ ገብታችሁ ኢትሲ ላይ ምን ልሽጥ ብላችሁ የምትጨነቁ ከሆነም እናንተ የራሳችሁ ባሪያ ሆናችኋል። ከቴክኒሻን ወጥመድ አልወጣችሁም። ይህንን ሰንሰለት መበጠስ አለብን። እንዴት? አንደኛ ስቶፕ ዱይንግ $10 per hour work ወይም የዝቅተኛ ዋጋ ስራን አቁሙ። ሁለተኛ ስታርት ዱይንግ $1000 per hour work የከፍተኛ ዋጋ ስራን ጀምሩ። መወሰን፣ ኢንቨስት ማድረግ፣ ሪፖርት ማየት፣ ቀጣዩ የእድገት ደረጃ ምንድነው ብሎ ማሰብ። እነዚህ የባለ ሀብት ስራዎች ናቸው። ያንን ነፃ ጊዜ ተጠቅማችሁ ምን ታደርጋላችሁ? ምናልባት ሌላ ገቢ ትፈጥራላችሁ። ምናልባት ከቤተሰብ ጋር ትሆናላችሁ። ወይም ደግሞ የቢዝነስ ሲያድግ ሌላ ሁለተኛ ለመክፈት ታቅዳላችሁ። ሀብታም የሚያደርገው ጠንክሮ መስራት ቢሆን ኖሮ ድንጋይ ፈላጮች ወይም ግንባታ ላይ የሚሰሩ ወንድሞቻችን የዓለም ቱጃር በሆኑ ነበር። ሀብታም የሚያደርገው ሲስተም መገንባትና ሰዎችን መጠቀም ወይም ሌቨሬጅ ነው። ስለዚህ ውድ የዛሃይ ቤተሰቦች ዛሬ አንድ ውሳኔ እንድትወስኑ እፈልጋለሁ። ከእንግዲህ በኋላ ቢዝነስ አለኝ ብላችሁ ለራሳችሁ ስራ አትፍጠሩ። ቢዝነስ ገንብቻለሁ በሉ። በውስጣችሁ ያለውን
ያን እኔው ካልሰራሁት አይሆንም የሚለውን ቴክኒሻን አስቆሙት። እሱ ለእድገታችሁ ጠላት ነው። ለማናጀሩና ለባለ ሀብቱ ቦታ ስጡ። ይህ ዘ ኢሜጅ የተባለው መጽሐፍ የሚያስተምረን ትልቅ ሚስጥር ነው። ዓለም ላይ የተሳካላቸው ሰዎች ሁሉ የተጠቀሙበት መንገድ ይህ ነው። እናንተስ ከታሪክ ለመማር ዝግጁ ናችሁ ወይስ አሁንም በራሳችሁ መንገድ እየሄዳችሁ ውጤቱን መጠበቅ ትፈልጋላችሁ? ይህ የቢዝነስ አስተሳሰብ ወይም ማይንድሴት ከገባችሁና እንደ እውነተኛ ባለሀብት ጉዞ ለመጀመር ከወሰናችሁ መንገዱ ክፍት ነው። እኛ ዝግጁ ነን። ስርዓቱ ተዘርግቷል። ማሽኑ ለመነሳት ተዘጋጅቷል። የሚቀረው የእናንተ ቁልፍ ማዞር ብቻ ነው። ከታች ባለው ሊንክ ዋትስአፕ ግሩፓችንን ተቀላቀሉ። በ407 900 75 36 ይደውሉ ወይም ዘወትር ቅዳሜ ማታ 7 ፒኤም ኢስተርን ታይም በዙም እንገናኝ። ሞደሻውን ጣሉት። የባለ ሀብት እስክሪብቶውን አንሱ። ባለቤት የምትሆኑበት ጊዜ አሁን ነው። ስላዳመጣችሁን አመሰግናለሁ።